ሃሌሉያ ጌታ ይባረክ። እንግዲህ በትንሳኤው ማግስት አለን። ጌታ ይባረክ። ኢየሱስ ክርስቶስ ከሙታን ተነስቷል። አሜን። እስቲ ኢየሱስ ክርስቶስ ከሙታን ተነስቷል። ስለ ትንሳኤው ፋይዳ፣ ስለ ትንሳኤው ጥቅም ብዙ ኦንላይን እዚህ ያልነበርኩም በርግጥ ኦንላይን ገብቼ ብላቴናዎቹ ሲያገለግሉ በጣም ነፍስ አልቀረልኝም ነበር። በጣም ትልቅ ትምህርት ስንማር ነበርና ዛሬም እንግዲህ ከትንሳኤው ማግስት የሆነ አንድ ትልቅ ክስተት ነበር። የዛን ክስተት ታሪክ ነው ደግሞ ዛሬ እንድናስተውልና ከዛ ታሪክ ጋር ራሳችንን እንድናገናኝ መንፈስ ቅዱስ ይረዳናል። እንዲህ ይላል የዮሐንስ መልእክት ምዕራፍ 14 ላይ የምናቃቸውን ክፍሎች ነው ማነበው። ቶሎ እያልኩኝ አነባለሁኝ። እንዲህ ይላል የዮሐንስ ወንጌል ምዕራፍ 14 ያወጣችሁ ስለሆነ እውነት እላችኋለሁ፣ ከቁጥር 12 ጀምሮ ነው ማነበው። እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እሱ ደግሞ ያደርጋል፣ ከዚያም የሚበልጥ ያደርጋል። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርጋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርጋለሁ። ብትወዱኝም ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለም ከናንተ ጋር ሌላ አጽናኝ፣ እሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ ይላል። እንዲሁም አንድ ገጽ እገልጥና ደግሞ አነባለሁኝ። ቁጥር 16 ላይ ከቁጥር 5 ጀምሮ አነባለሁ። ቁጥር 16 የዮሐንስ ወንጌል። ከእናንተ ጋር ስለነበርኩ በመጀመሪያ ይህንን አልነገርኳችሁ፣ አሁን ግን ወደ ላከኝ እሄዳለሁ። ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህንን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እሱ እልክላችኋለሁ። እሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚያ በኋላ ስለማያዩኝ ነው። ስለ ፍርድም የዚች ዓለም ገዢ ስለተፈረደበት ነው። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም ይላል። ጌታ ስሙ ይባረክ። ኢየሱስ ክርስቶስ ምን ብል ይሻላል አለ? ብሄድ ይሻላችኋል። እኔ ባልሄድ ማን አይመጣም? መንፈስ ቅዱስ አይመጣም። እንግዲህ የትንሳኤው ማግስት ስብከት ነው ይሄ። የትንሳኤው ማግስት ስብከት ስለሆነ አይደለም፣ እንዳልኳችሁ መልእክት ስለሆነ መንፈስ ቅዱስ በውስጤ ይሄንን ነገር በጣም ስላስቀመጠው ነው። ትንሳኤ ሆኖ ክርስቶስ ኢየሱስ ተነስቶ ትንሳኤ ጋር አልቆመም። የኛ ታሪክ ቀጥሏል። ዛሬም የትንሳኤን በዓል አከበርን አይደለ? ልክ ከግብጽ እስራኤል ሲወጣ በብዙ ሆታ፣ በብዙ ፈሽታ፣ በብዙ ደስታ፣ በብዙ በቃ ሐሴት በማድረግ ያንን የፈርዖንን ቀንበር፣ የፈርዖንን ማስፈራራትና የፈርዖን በእነሱ ላይ የነበረው ያንን ግብጽ የእስራኤልን የምንድነው የቀይ ባህርን ተሻግረው ያሞት ከነሱ አልፎ የነበሩበትን ደስታ አስቧችሁታል? የትንሳኤው ደስታ በጣም ትልቅ ደስታ ነው። ግን የትንሳኤው ደስታ እነሱ መውጣታቸው ብቻ ሳይሆን ምን ነበረ? መድረሳቸውም ነበረ። ትንሳኤው ደስ ያሰኛል። የክርስቶስ ኢየሱስ ትንሳኤ ወይም ደግሞ ፋሲካ ብለው ያከበሩት እነሱ፣ ለኛ ደግሞ ፋሲካችን ክርስቶስ ኢየሱስ ምን ብሏል? ታርዶልናል። የታረደላቸው በግ ነበር፣ ለኛ ግን ክርስቶስ ኢየሱስ ታርዶልናል። ያ የታረደልን ግን የሆነ ቦታ ላይ እንድንቆም አይደለም። ፋሲካና ክብረን ደስ ብሎን በቃ ጌታ ኢየሱስ ክርስቶስ ከሙታን ተነሳ፣ በህይወት አኖረን፣ ኃጢያታችን ምናም ብቻ ብለን እንድንቆም አይደለም። በመካከል ደግሞ መንገድ አለ። አሁን ያለንበት መንገድ እዛ የተስፋው ፍጻሜ ድረስ የሚያደርሰን ደግሞ
ልክ እስራኤል በመካከል እንደቀረ የማያስቀረን የተሰጠን እሱ ቢሄድ የተሻለ ማን ነው? መንፈስ ቅዱስ። እግዚአብሔር ቃል ኤፌሶን ላይ ሲናገር መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ከናንተ መካከል እንኳን በወይን ጠጅ የሚሰክር ስለሌለ ይሄን ትቼዋለሁ። መንፈስ ይሙላባችሁ። ይሄ ነው የመልእክቴ ቃል። መንፈስ ይሙላብን ወገኖቼ፣ መንፈስ ይሙላብን። ጥቂት የመንፈስ ቅዱስ በኢየሱስ ክርስቶስ ካረገ በኋላ ኢየሱስ ክርስቶስ ለደቀ መዛሙርቶቹ የነገራቸው አንድ ማስጠንቀቂያ ነበር። በሐዋርያት ምዕራፍ ላይ የተጻፈ ሐዋርያት ምዕራፍ 1 በመንፈስ ቅዱስ ሳይሞሉ ከምን አትውጡ አላቸው? ከኢየሩሳሌም አትውጡ አላቸው። ምክንያቱም መንፈስ ቅዱስ ምን ይላቸው ነበር? ያስፈልጋቸው ነበር። እስከዛ ሰዓት የነበረበት ጆርኒያቸው መንገዳቸው ከኢየሱስ ክርስቶስ ጋር ነበሩ። የመንፈስ ቅዱስ ጉዳይ ዋና አልነበረም። ለምን? በየዘመናት ውስጥ ሁሌ የምንላለን አለ የአብ ዘመን አለ በብሉይ ኪዳን የነበረውን ነገር፣ ከዛ ደግሞ ወልድ በስጋ ተገልጦ በስጋ ወራት ያገለገለበት ዘመን አለ። ነገር ግን ከዚህ አሁን ያለንበት ዘመን ኢየሱስ ክርስቶስ ካረገ በኋላ መንፈስ ቅዱስ ከወረደ በኋላ ደግሞ የመንፈስ ቅዱስ ዘመን እንላለን። እዚህ ጋር አንድ እንድናስተውለው የምፈልገው ነገር ይሄ ሲባል በየዘመናት ውስጥ በአብ ዘመን ወልድ አይሰራም መንፈስ ቅዱስ አይሰራም አይደለም። በወልድ ዘመን መንፈስ ቅዱስ አይሰራም አብ አይሰራም አይደለም። በዚህ ዘመን ወልድ አይሰራም አብ አይሰራም አይደለም። ነገር ግን አትፍሮንት ሆኖ በሙላት አሁን የምናየው መንፈስ ቅዱስ ነው በሙላት የተገለጠው አይደለ? ኢየሱስም ብሏል። ኢየሱስ መምጣቱን ተስፋ ይነገረን ነበር በብሉይ ኪዳን። መጣና ስራውን ፈጸመ። ኢየሱስ ክርስቶስ በስጋ ወራት ምን ነበር? ይንቀሳቀስ ነበር፣ ይፈውስ ነበር፣ ያድን ነበር፣ ይሞት ነበር፣ ከዛ ተነሳ። እነኚህ ሁሉ ኢየሱስ ክርስቶስ በስጋ ተገልጦ የኖረበት ዘመን ነው። እኛ እዛ ዘመን ላይ ያለን ሰዎች አይደለም። ሐዋርያቶቹ ከሱ ጋር የረበኑት ናቸው በዛ ዘመን የነበረው። ይሄ ዘመን ደግሞ የመንፈስ ቅዱስ ዘመን ነው። አብ የሰጠኝን ፈጽሜ አከበርኩት እና አሁን በአንተ ዘንድ ዮሐንስ 17 ላይ በነበረኝ ክብር ምን አልበኝ አክብረኝ አለ። አሁን ደግሞ ያንን ከራሱ የተቀበለውን ሳይሆን ይላል ስለ መንፈስ ቅዱስ ሲናገር ከአብና ከኔ የተቀበለውን ሊሰጣችሁ እሱ የእውነት መንፈስ በእኛ ዘንድ አለ። ምን ሊያደርግ? ወልድን ሊያከብር፣ አብን ሊያከብር በእኛ ህይወት ውስጥ። ስለዚህ ዘመንን ማወቅ ያስፈልጋል ወገኖች። መንፈስ ይሙላባችሁ የሚለው የኤፌሶን 5 መልእክት ነው። ፈጠን ምለው ሰዓቴን ለመጠቀም ነው። ኤፌሶን ላይ ያለ ኤፌሶን መጽሐፍ 5 ምዕራፍ 5 ላይ ያለ ቃል ነው። አንተ የምትተኛ ንቃ ይላል። ክርስቶስ ምን ይልልሃል? ያበራልሃል። ይሄ የተኛን የሚቀሰቅስ ቃል ነበር። ያ ቃል በመምጣት ውስጥ ምንድነው? ዘመንን ተዋጁ ዘንድ የምንኖርበትን ዘመን ሁሉ እንድንዋጅ የሚሆን መንቃት በምንድን ነው የተሰጠን? በመንፈስ ቅዱስ። ለዚህ ዘመን የሚሆነው መዋጀት ለዚህ ዘመን ያለውን ክፋት፣ ለዚህ ዘመን ያለውን እግዚአብሔርን ሐሳብ በክርስቶስ ኢየሱስ ውስጥ ያለውን ሐሳብ በአብ ውስጥ ያለውን ሐሳብ የሚገልጠው የሚያውቀው ያንን በመግለጥና ደግሞ በመፈጸም አብን ወልድን የሚያከብረው መንፈስ ቅዱስ ነው የተሰጠን። ስለዚህ ይሄ መንፈስ ቅዱስ መሞላት ያስፈልገዋል። በሐዋርያት ህይወት ነው መጀመሪያ ይሄ መንፈስ ቅዱስ የተገለጠው አይደለም? ከሌሎች ቅዱሳን ከመሄዱና በሌሎች ሁሉ ከመብዛቱ በፊት የመጀመሪያ ይሄ እፍታውን ያገኙት የመንፈስ ቅዱስን ሐዋርያቶቹ ነበሩ፣ ወይም ኢየሱስ ክርስቶስ ደቀ መዛሙርቶች እንዳትወጡ ተብለው ከዛ ሲጸልዩ በነበረበት ጊዜ በአንድ መንፈስ ሆነው ምን ያያረጉ? እየተጠባበቁ የተነገራቸው ነገር አለ። እየተጠባበቁ ነው የሚጸልዩት የነበረው። ቁጭ ብለው እየተጠባበቁ የሚለቀቅላቸውን ነገር ተስፋ የሰጣቸውን ነገር እየጠበቁት በጸሎት መንፈስ ሆነው ወረደላቸው። ራሳችንን እንየውዛ ውስጥ ወገኖቼ፣ እኛ ይሄንን መንፈስ ቅዱስ እንደዚህ አይነት መጠባበቅኛ ውስጥ አለ ወይ? እንዳልኳችሁ ረጅም ሰዓት ስለማልናገር እያንዳንዱን ሐሳብ ወደ ራሳችን እንድንወስደው እንድንጠቀምበት። ልክ ያ መንፈስ ሲመጣላቸው በእነሱ ህይወት ውስጥ ያደረገው የመንፈስ ቅዱስ ስራ ስታዩት እኔ አስደንቀኝ ነበር። እነኚህ ሰዎች
3 ዓመት ተኩል ቢያንስ ከክርስቶስ ኢየሱስ ጋር ተቀምጠው ተምረዋል በትንሹ። ግን ከዛ በፊት ያለ ዕውቀት የነበራቸው ምክንያቱም አይሁዶች ናቸው። መጽሐፍ ሁሉ በምኩራብ ይነበባል። ብዙ የቃል ዕውቀት ሊኖራቸው ይችላል። አንዳንዶቹም እንደውም ቅናት የነበራቸው ናቸው ከመካከል ያሉት ቀኝ የሚባሉት ማለት ነው። ስለዚህ የቃል ዕውቀት ያላቸው ናቸው። ኢየሱስ ክርስቶስ ደግሞ ይገልጥላቸው ነበር፣ ይነግራቸው ያስተምራቸው ነበር። ግን ምን ነበር? መገለጥ ግን አልነበራቸው። ሁሌ አያውቁም ነበር፣ አልገባቸውም ነበር፣ አላወቁትም ነበር ይላል እኮ አይደለ? ብዙ ጽሑፍ ላይ ስታነቡ አያውቁትም። ኢየሱስ ክርስቶስ ይነግራቸዋል፣ ያስተምራቸዋል፣ ግን መገለጥ አልሆነላቸው። በሐዋርያት 2 ላይ ጴጥሮስን አይታችሁታል? ተረተረው እኮ እግዚአብሔርን ቃል ከተቢያት እየወሰደ ከመጽሐፍት እየወሰደ ተረተረው። ከየት አመጣው? መንፈስ ቅዱስ ገለጠለት። ወገኖቼ ቃል በውስጣችን ብዙ ሊኖር ይችላል፣ ግን ዘመንን የሚዋጅ ለዘመኑ የሚሆን መግለጥ ግን መንፈስ ቅዱስ ያስፈልገናል። ዛሬ መስሎን ደስ ብሎን እግዚአብሔርን ቃል እንነጋገራለን። ይሄን ይመስለኛል፣ ይሄ ማለት እንዲህ ይመስለኛል ብለን እናወራለን። ያ መገለጥ አይደለም። ለዘመኑ የሆነ የእግዚአብሔር የሐሳቡ መገለጥ የሚሰጠው ያንን መብራት የሚለው የልቦና አይኖቻችሁ ሲበሩ የሚለው መብራት የሚያደርገው መንፈስ ቅዱስ ነው ወገኖቼ። ስለዚህ ያ ለኛ የሚያስፈልገናል። አገልግሎት ነበራቸው ደቀ መዛሙርት፣ አገልግሎት ነበራቸው። 70ዎቹን 2 ያረገ እንደገና 12ቱን ልኳል እኮ ኢየሱስ ክርስቶስ። በስም አጋንንት ታወጣን ብለዋል። አጋንንትን ያወጡ ነበር፣ ሄደው ስለ መንግስቱ ይናገሩ ነበር፣ ይፈውሱ ነበር። ከመንፈስ ቅዱስ በፊት ማለት ነው። መንፈስ ቅዱስ በዛ ከመውረዱ በፊት። ጸጋው ግን በሙላት አልተገለጠባቸው። ልክ ሲወጡ ነው ቤት 3000 ተጨመረ ይላል። አያችሁ? ብቻቸውን አልነበረም የሚወጡት። ይሄን ያህል ሺህ ተጨመረ፣ ይሄን ያህል ሺህ ሆነ። መንፈስ ቅዱስ ሲመጣ በእኛ ውስጥ የሚገለጠው ጸጋ ምክንያቱም ከዛ በፊት ያለው ልዩነቱን ስታስተውሉት ኢየሱስ ክርስቶስ ምርኮን ሁሉ ኤፌሶን ላይ እንደሚል ማረከ ይላል። ሃሌሉያ! ማረከና ነው የሰጠው ለቤተ ክርስቲያን ስልጣን። እስከዛ ድረስ ያ መማረክ አልሆነም ነበር። ነጠቀ፣ ስልጣናትን አለቅነትን ገፎ ለቤተ ክርስቲያን ሰጠ። በማሰጠ በመንፈስ ቅዱስ ሰጠ። ስለዚህ አገልግሎት መፈጸማችን አይደለም ወገኖቼ፣ በመንፈስ ቅዱስ ሙላት ውስጥ ሆኖ ያን አይነት ተጽዕኖ የሚያመጣ አገልግሎት ልናገለግል ይገባል። ያንን ያለ መንፈስ ቅዱስ አናረግም። እነሱ እንዳላደረጉት ቅናት ነበራቸው፣ ጆሮ የሚያስቆርጥ ቅናት፣ ብዙ ቅናት ነበራቸው በእነሱ መካከል። አልጎደላቸውም ቅናቱ፣ ግን ድፍረት አልነበራቸውም። በነገስታት ፊት ለመቆም፣ በሚያሳድዷቸው ፊት፣ ከእስር ቤት ዝም አንልም የሚያሰኝ ድፍረት አይታችኋል አይደል? በነ ጳውሎስ ላይ በነ ጴጥሮስ ላይ የነበረው ድፍረት። ከእስር ቤት ወጥተው ይሰብካሉ። አቁሙ ብሏቸው ዝም ልንል እንዴት እንችላለን? ውስጣቸው ያለው መንፈስ ነው ወገኖች ዝም እንዳይሉ የሚያረጋቸው። ዛሬኛ አፋችን ተለጉሟል። የቱ ጋራ ነው የምናወራው? እኔ ስለ ራሴም ነው ማወራው ወገኖች። ስለ እናንተ ስል እናንተና እኔንም ነው ቤተክርስቲያንን ነው ምለው። ያ ድፍረት የለም ውስጣችን። አለ ጸጋው አለ ሁሉ አለ፣ ግን የለም ድፍረት። በሙላ ዝም በሉ ሳንባል ዝም በሉ ብለዋል ብለን ዝም ብለን ቁጭ ብለናል እንደ ቤተክርስቲያን። ይሄ ቤተክርስቲያን አይደለም፣ አብያተ ክርስቲያን ቤተክርስቲያን ዛሬ ያለች የክርስቶስ ቤተክርስቲያን። መልእክት ይዘው ነበር አላቸው። ስለ እግዚአብሔር መንግስት ተጠቅጥቀዋል፣ ሰምተዋል፣ ግን ራእይ አልነበራቸው። በራእይ አልነበረም የሚወጡት። ራእይ ውስጣቸው አልነበር። ባለ ራእይን አታስቆሙትም ወገኖቼ። ራእይን ውስጣችን የሚጨምረው መንፈስ ቅዱስ ነው። ያ የሚያሮጠን እከሌ ፊቱን አጠቆረብኝ እከሊት እንዲሆነብን ብለን አገልግሎት ማናቆምበት ራእይ፣ ነገሮች ቢዘጋጉ በጣጥሶ የሚያስኬድ ራእይ። ይሄ ራእይ ነው። በቃ ውስጥ ልክ እርጉዝ እኮ በቃ ምን አለ ይገፋል፣ ወደለችም አልጨረ ይገፋል፣ የሚገፋ የሚሄድ ደን የሚወለድ ጊዜውን ጠብቆ። እንደዛ አይነት ነገር የሚያረጋው የመንፈስ ቅዱስ ሙላት እኛ ውስጥ ሲኖር ነው።
ጌታን ይወዱት ነበር። ከኛ ጌታን እንደምንወደው በጣም ይወዱት ነበር። ግን ከጌታ መውደድ በላይ ብዙ ጊዜ ቃል ውስጥ እየሄድኩ ስለማላነብ ግን የታወቁ ቃላቶች ስለሆኑ ሁሉ ጊዜ ግን የሚያስጨንቃቸው ማን ይበልጣል ክርክር ነው። ማናችን እንሻላለን ነው። በፍጹም ልቡ በፍጹም ነፍሱ በፍጹም ነገሩ እግዚአብሔርን የሚወድ ወንድሜ ከኔ ይሻላል የሚለውን ያውቃል። ያን ነገር ግን አልነበራቸው። ሁሌ ክርክር አለ በመካከላቸው። የኔ አገልግሎት ይበልጣል፣ እኔኮ ቀረብላለው፣ እኛኮ እንዲነን ወደ ተራራም ወተናል አይነት ክርክሮች አሉ። ስትመረምሯቸው ታገኙአቸዋላችሁ። ከተራራው ሲመለስ በመድር ላይ መሬት ላይ የነበሩት አንድ ጋኔን ያዘውን አምጥቶ አንድ አባት መፈወስ አቅቷቸው እነኛ ግን ሄደዋል ተመርጠው ሶስቱ ለጌታ ቅርብ የነበሩት አማድ የተባሉት በኋላ ከዛ ሁሉ ፈውስ በኋላ መጨረሻ በእነሱ መካከል የነበረው ክርክር ማናችንን በልጣለን ለጌታ ቅርብነን ግማሾቹ ሄደዋል እነኚህ ደግሞ መፈወስ አቅቷቸዋል። ይሄን አይነት ክርክር ነገር ግን መንፈስ ቅዱስ በውስጣቸው ሲሆን መንፈስ ቅዱስ ጌታን ማክበር ነው ስራው። ወገኖቼ እኛም በአገልግሎት መግለጥ አይደለም ትገለጫለሽ ትገለጣል አይደለም። ባንቺ ክርስቶስ ይገለጣል፣ በኔ ጌታ ይገለጣል። እኔን ሊያከብር አይደለም መንፈስ ቅዱስ ያለው ፐርፐዝ አለው። ኢየሱስ ክርስቶስ አብን ሊያከብር እንደመጣ መንፈስ ቅዱስ ደግሞ ወልድን ሊያከብር አለ። ስለዚህ በጸጋው ውስጥ የሚገልጠው ክርስቶስ ነው። አደባባይ ላይ መድረክ ላይ የሚገለጠው በመንፈስ ቅዱስ ሙላት ያለ ሲሆን እሱ ምን ያደርጋል ይገለጥ። ስለዚህ እናምልካችሁ ሲሉ ዞር በሉ። እኛ እንደናንተ ሆነን ለኛም ይሰገድልን አይደለም። ትናንት እኮ እኛ እኮ እንበልጣለን። እንደውም እኮ መብለጥ አሁን በልጠው የታዩበት ጊዜ እኮ ነው ቢታይ። ምክንያቱም ጨርቆቻቸው ይፈውሳል፣ ሲናገሩ ይድናል፣ በዚህ ጋር መንፈስ ቅዱስ ያወርዳሉ። ያ ቢሆን ያ ነበር። ግን የጌታ እውነተኛው ፍቅር ውስጣቸው ገባ። ስለዚህ በዛ ሁሉ ራሳቸውን ጥለው ጌታን የማገልገል አቅም አገኙ። ሰው በኃይሉ አይበረታም ወገኖቼ። የመበርታታችን በውስጣችን ያ ሙላት ያ የመንፈስ ቅዱስ ሙላት ሲኖር ብቻ ነው። እኔ አላገለግለውም ጌታን ለሚል ሰው እዚህ ውስጥ ሁላችንም ካህናት ነን፣ ግን ሐዋርያት አይደለንም። በእነ ጴጥሮስ ነገር አልተጠራንም ለምንል መንፈስ ቅዱስ እንደ ቤተክርስቲያን ስራ አለው። ለሐዋርያት የተሰጠው ነገር ሁሉ ስለሁላችን ተሰጥቷል። ባለ ራእዮች ነን። ጌታን እንድንወደው ተጠርተናል። የምናገለግልበት ነገር ተሰጥቶናል። ሁላችንም እንደ ሌሎቹ ነን። ግን እንደ ቤተክርስቲያንም እግዚአብሔር የሰጠው ነገር አለ። ኤፌሶን ምዕራፍ 1 ላይ ያለውን ሄጄ ላንብብላችሁ። የኤፌሶን መልእክት እንዲህ ይላል። ከቁጥር 10 ምዕራፍ 1 ከቁጥር 12 ጀምሮ ላንብበው። ይሄውም በክርስቶስ አስቀድመን ተስፋ ያደረገን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተ ደግሞ የእውነትን ቃል ይሄውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እሱ ለርስታችን መያዣ ነው ይላል። ወገኖቼ ይሄ መንፈስ የታተምንበት ነው። በጌታ በኢየሱስ ክርስቶስ አምነን በምን ታተማችሁ ይላል? በመንፈስ ቅዱስ ታተማችሁ ይላል። ማህተማችን የሱ መሰጠት ላይ በእኛ ላይ ወርዶ በእኛ ላይ ተገልጦ ሲታይ ያ ማህተማችን ነው፣ ኮንፊደንሳችን ነው። ኢየሱስ ክርስቶስ ከሙታን ተነስቷል ብለው የሚሉ አሉ። ኢየሱስ ክርስቶስ እንዲና እንዲነበር ብለው የሚያምኑ አሉ። ነገር ግን መዳን የሆነውን እምነት አምነን ለኛ የታተምንበት ማረጋገጫ አንድ ነገር የሚታተመው ማረጋገጫ ሲሰጥ ነው አይደል? ማረጋገጫችን በእኛ ላይ የተቀመጠው እንደ እግዚአብሔር ቤተ መቅደስ
የመንፈሱ ማደሪያዎች መሆናችን ነው። የመንፈስ ቅዱስ ማደሪያዎች ብቻ አይደለም ምናገለግለው እንደ ቤተክርስቲያን የምትቆመው የምትገባው የምትወጣው በመንፈስ ቅዱስ ኃይል መሆኑ ነው። ይሄ ማህተም ነው። የመንፈስ ቅዱስ ስራ ሲገለጥ የዳነ ህዝብ እንደሆነ ይታወቃል። የመንፈስ ቅዱስ ነገር በህይወታችን ሲገለጥ ማህተም እንደተደረገብን ማሳያ ነው። ድኛለው ብለን ስለለፈለፍን አይደለም። ለሰዎች በተለያየ መልኩ መዳናችንን ለማሳየት ስላለን አይደለም። የሚወልደው እምነት በእኛ ውስጥ አምነን በክርስቶስ ኢየሱስ አምነን ስንድን ደን የተወለድንበት ያ መንፈስ እንደማረጋገጫ እለት እንድንሞላው የሆነ አንድ ቀን ክስተት አይደለም። በመንፈስ ቅዱስ መሞላት የእለት ነገር ነው ወገኖች። የሆነ ጊዜ ተሞልቼ ነበር ምንለው ነገር አይደለም። ምክንያቱም መንፈስ ቅዱስ ካልሞላን ብዙ የሚሞሉ ነገሮች አሉ። ቫካንት ስለሆነ ቦታችን ስጋዊነት አለ፣ ዓለማዊነት አለ። እነሱ ሁሉ ይሞሉናል ወገኖቼ። ጠላት አለ፣ ዲያብሎስ አለ። ቅድም ስንላቸው ምናምን ደጋግሞኛ ቤት የሚያንኳኩት ክፍት ስለሚሆን ነው። ሲመጡ ዘው ይያሉ ይገባሉ። ለምን አልተሞላማ? መንፈስ ቅዱስ ሙላት በውስጣችን ከሌለ እንደገና ደግሞ ያን ነገር የምንቋቋምበት ኃይል አናገኝም። ምን ይላል እግዚአብሔር ቃል በሮሜ 8:1 ላይ? ይሄ እንግዲህ ለክርስቲያን ሁሉ የሆነ ነው። አገልጋዮች አይደለንም እኛ ጴጥሮስ አይደለንም እንዳንል እንዲህ ይላል ምዕራፍ 8 ቁጥር 9 ላይ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይህ የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት በክርስቶስ ጽድቅ ማለት ነው። እኔ ጨምሬበታለሁ በክርስቶስ በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስ ከሙታን ያስነሳው እሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕያውነትን ይሰጠዋል ይላል። ይሄ ስጋችን ማለት ነው። ይሄ ስጋችን ሁሉ ጊዜ የእግዚአብሔርን ነገር እንዲሻ ወገኖች ስንት ዓመት በጌታ ቤት አለን እና የዛሬ የ20 ዓመት ይኖርን 10 ዓመት በጌታ ቤት ይኖርን ያ ሁሉ ዘመን እንዳለን ያለን ትናንትም በመንታወቅበት ባህሪ ዛሬም የምንታወቅ ትናንትም ተሳዳቢዎች ዛሬም ተሳዳቢዎች ትናንትም ከሰው ጋራ ይቅር ማለት ማንችል መንግስቱ ይቆረጥ ከኔ እንጂ ይቅር ከመል የምንል ፍቅር በውስጣችን የማይበዛ ስለዚህ የሚሞተውን ስጋችን ህይወትነት እየሰጠው አይደለም ማለት ነው። በትናንቱ መታወቂያችን ዛሬ ካወቀን የሞተው ስጋችን አለ ማለት ነው። አንድ ጌታ ያሳየኝ የነበረ ራይ ከጥቂት ዓመታት በፊት ትንሽ ቆይቷል። 6-7 ነግራችሁ ሊሆን ይችላል ግን መንፈስ ቅዱስ ወደ ውስጤ ስላመጣው እናገራለሁኝ። ቁጭ ብዬ ነው ልጄን ያስተኛሁኝ። ጨለማ ውስጥ ተቀመጣለሁ ሁሌ ሲተኛና ቁጭ ብዬ ምን ያለው ሕዝቅኤል 37 ላይ ያሉት የደረቁ አጥንቶች አዩኋቸው። እንደዛው እንዳሉት የደረቁት አጥንቶች አዩኋቸውና እነኛን የደረቁት አጥንቶች ሲሰበሰቡ ጅማት ሲለብሱ ስጋ ሲለብሱ ምናምን ሰው ይሆናሉ። ለሙሉ በቃ ልክ እንደኛ አይነት አካል ይዙና ከዛ ቆመ ማለት ነው። እዛጋ አይንቀሳቀሱ ምንድነው ጠየቅኩኝ። በቃ ሰው ናቸው ምግም ደረቅ የነበሩ ነገሮች ወደ ሰውነት በቃ ላይቭ የሆነ ህይወት ያላቸው የሚመስሉ ናቸው። ከዛ ዛጋ ቆመዋል። ምንም አይነት ቴዎሎጂካል ኤክስፕላኔሽን አልሰጠው። መንፈስ ቅዱስ እንደሰጠኝ ነው መነግራችሁ። ከዛ ዛጋ ሁለተኛውን ነገር ሕዝቅኤልን ሲነግረው ሁለተኛ ደግሞ ምን አለው እንደገና አመጣና እስትንፋስ በልባቸው ንፋስ እንዲነ ሁለቴ ነው ያዘዘው። ለካ ተሰብስበው የሆነ ቦታ ደርሰው ከዛ በኋላ ደግሞ እንደገና ያዘዘው ነገር እስትንፋስ በልባቸው። ከዛ በኋላ ታላቅ ሰራዊት ሆኖ ይላል። አርሚ ወገኖቼ እንደ ሰራዊት መቆም የምንችለው መንፈስ ቅዱስ በእኛ ላይ በሙላት ሲሆን ነው። አለበለዚያ እንደ ተከፋፈለ ነገር ነው የምንቆመው። የሃይማኖት ካባ እየለበስን ነው የምንቆመው ወገኖቼ። መንፈስ በእኛ ውስጥ ሲሞላ
ያ የደረቀውን ነገር ሕያውነትን የሰጠው ያ ነፍሳችን መንፈሳችን ሙት የነበረው ድነት እንደገና ደግሞ በመንፈሱ ሙላት ውስጥ ሰራዊት መሆን ይቻላል። ሰራዊት እንግዲህ ዓላማ አለው ወገኖቼ። እንደ ሰራዊት የምንንቀሳቀሰው ዓላማ ሲኖረን ነው። አለበለዚያ ሰራዊት መሆን አያስፈልገንም። ዓላማ ያለው ሰራዊት ሆኖ ተነሱነኛ የደረቁ አጥንቶች ግን ስቴጅ ነበረው። የትኛው ስቴጅ ላይ ቆመናል? መንፈስ ቅዱስ እየተሞላላን አለን ወይ? መንፈስ ቅዱስ በእኛ ህይወት ብቻ ሳይሆን በኢየሱስ ክርስቶስ በስጋ ወራት ኢየሱስ ክርስቶስ የስላሴ አንዱ አካል ነው፣ መለኮት ነው፣ አምላክ ነው። ግን በስጋ ደግሞ ከማርያም ተወልዷል አይደለም? በስጋ እንደኛ ሆኗል። ሲወለድ ለመጸነሱ መንፈስ ቅዱስ ጸለየላት ይላል አይደል? ይጸልይልሻል ለተባለ ይጸልይልልሻል ሆነላት አይደለም? በመንፈስ ቅዱስ የተጸነሰ ነው። እንደገና በመንፈስ ቅዱስ ደግሞ ያደገ ነው። በመንፈስም በቁመትም በጥበብም በሰዎች ሁሉ ፊት ምን ይል ነበር? ያድግ ነበር። በመንፈስ ቅዱስ ተቀብቶ ነው አገልግሎት የወጣው። ቅድም እንደመጣልን ቃል መንፈስ በሱ ላይ አርፎ ነው በስጋው እንጂ አምላክ ነው ያስተማረው ያገለገለው። ከሙታን የተነሳበት መንፈስ የአብም ማስነስቶታል ይላል እግዚአብሔር ቃል። ሐዋርያት ላይ ግን አንድ ነው እንዳልኳችሁ፣ በአንዱ ዘመን አንዱ አይደለም። አንድ አምላክ ሶስት ግብር ያለው ነው የሥላሴ ምስጢር። ግን መንፈስ ቅዱስ በኢየሱስ ህይወት እንዲህ ከሰራ በእኛ በአማኞቹ የህይወት በስጋ ያለ እንዴት ሊሰራ ይበልጥ ይገባ ወገኖቼ። እያንዳንዱን ነገር ያለ መንፈስ ቅዱስ አላደረገም ኢየሱስ ክርስቶስ። እኛ በዚህ መፈለግና መሆን መሞላት ውስጣችን አለ ወይ? እድለኞች ስለሆንን ነው መንፈስ ቅዱስ በእኛ ውስጥ የሆነው አይደል? ድሮ በብሉይ ኪዳን ዘመን እንዳልኳችሁ የአብ ዘመን ብሎ የወልድ ዘመን ብለን እንበል እንጂ ሁሉም በፍለፊት ያለው ግን በብሉይ ኪዳን ይሰራ የነበረው በእያንዳንዱ በነገስታት በካህናት በተመረጡት በነቢያት ላይ የእግዚአብሔር መንፈስ ተመርጦ ለሁሉም ላይ አይደለም፣ ጥቂቶች ላይ የተመረጠ ለነገስታቱ የተመረጡት ላይ መንፈሱ ያርፍባቸው ነበር። አይደለም በዛ የሚያገለግሉት በሙያ እንኳን የሚያገለግሉት ቤተክርስቲያኑን የሚሰሩት ጥበበኞች የጥበብ መንፈስ ቅዱስ በእነሱ ላይ ያርፍ ነበር። ዛሬ ግን ክርስቶስ ኢየሱስ ያንን ለጥቂቶች የተባለውን ቁልፍ ወሰደና ለሁላችን አፈሰሰው። ስለዚህ ነገስታት ባልሆነው ላይ እንደነዛ በተመረጡት ባልሆነው ላይ በእግዚአብሔር በፍቅሩ ስለተመረጥን ወደ ፍቅሩ ልጅ መንግስት ፈልሰን ይሄ መንፈስ ለእያንዳንዳችን በነፍስ ወከፍ እንዲመጣ ሆነ። እኛ ግን እየበላ ነው እየተጠቀምንበት ነው ወይ? እኛ አለ ወይ የቱ ጋር ነው መንፈስ ቅዱስ ብለን እንፈልገዋለን ወገኖቼ? መንፈስ ቅዱስ የኃይል መንፈስ ብቻ የሆነ መንፈስ ብቻ አይደለም፣ የሥላሴ አካል ነው። መንፈስ ቅዱስ ያዝናል ይላል። መንፈስ ቅዱስ በቃ ያ ስሜት ያለው ነው፣ አካል ነው። ስለዚህ ሊፈለግ ይገባል፣ ለመሞላት ልንፈልገው ይገባል። ኢየሱስ ክርስቶስ ትናንትና ስንጸልይ ያልኳቸው ነው እያለፈ በብዙ ሰፈር ውስጥ አልፏል አይደል? ኢየሱስ ክርስቶስ ስንቱ ቤት ገባ፣ የፈለጉት ጋር የጠሩት ጋር ሊነኩት የፈለጉት ጋር። መንፈስ ቅዱስም እንደዛ ነው አለ። የፈለግነው እናገኘዋለን፣ ካላገኘን ነው ደግሞ እንደ አርሚ እንዳልኳችሁ አንሆንም፣ እንበዘበዛለን። ኢየሱስ ክርስቶስን ያስገቡት ያገኙት ስርየት አገኙ። ኢየሱስን ያገኙት ብዙ መፍትሄ አገኙ አይደል? እንደዛ መንፈስ ቅዱስ ወደ ቤታችን እንዲገባ ና ታስፈልገኛለህ፣ መንፈስ ቅዱስ እፈልግሃለሁ እያለን ልንጋብዘው ይገባል። ከስጦታው እንዲጎልብን አያስፈልግም። አገልግሎታችን ደረቅ ሊሆን አይገባም። በመንፈስ ቅዱስ ሙላት ልንመራ ይገባል። ወደ ስደት ወደ ፈተና ሲፈተን ሲገባ ኢየሱስ ክርስቶስ በመንፈስ ይመራ ነበር ይላል። ፈተና ውስጥ መንፈስ ቅዱስ አለ ወገኖቼ። በሁሉ ውስጥ ሊመራን የተሰጠ መንፈስ ቅዱስ አለ። አጽናኝ ነው። አንድ እግዚአብሔር ቃል አንብቤ መልእክቴን ጠቀልላለሁ። የሉቃስ ምዕራፍ 11 ላይ
ከቁጥር 9 ጀምሮ ላንብበው። እንዲህ ይላል፣ እኔ እምላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያውን አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውንም የሚያንኳኳው ይከፈትለታል። አባት ከሆናችሁ ከናንተ ከማናችሁም ልጁ እንጀራ ቢለምነው እሱ ድንጋይ ይሰጠዋልን? አሳ ቢለምነው በአሳው ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋል? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ። እዚህ ጋር ቆመዋለሁ። ብዙ ጊዜ ይሄን ጥቅስ የምንጠቅሰው እለት ተለት ለምንጠቀምበት ነገር ነው አይደል? እውነት ነው። እግዚአብሔር ሰጪ ነው። እኔ ጠይቄ ብዙ ነገር ሰጥቶኛል። ሳንጠይቀውም ያውቃል ጌታ። ግን መጠየቅ መንኳኳት ያለበት ነገር እነዛን ሳንጠይቀው የሚሰጠን ነገር ነው። እንደዚህ ሆኖ የምንጠይቀውን ነገር ምን እንደሆነ እግዚአብሔር ቃል እናንብበው። ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ይላል። ወገኖቼ ይሄ የሚበላና የሚጠጣ ለማግኘት አይደለም ጌታን እምናታክተው፣ እሱንም አይሰጠናል። እኔ እንደው ካልጠየቃችሁት እግዚአብሔር መንገድ ላይ ይጥላችኋል? አይጥልም። እንኳን አይደለምኛ ጻድቅ ዘሩ ተርቦ ተቸግሮ እህል አይለምንም፣ እንኳንኛ ማለት ነው። እግዚአብሔር ሁሉንም ይሰጣል። እውነቴን ይኸውላችሁ እዚህ ጋር ጥያቄ ያለበት ሰው እንደው ይሄ እንደ መልእክቱ ሰዱት። ጥያቄ ያለበት ሰው ይሄ ነገሬ እግዚአብሔር ይሰጣል። አሜን። በእውነት ይሰጣል፣ ይሰጥሻል። ከጠየቅን አይቀር ግን ይሄኛውን እንጠይቅ። ለዚህን ጎትጉታው መንፈስ ቅዱስን ስጠን። መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስ ያልተሞላችሁ በዚህ መካከል ካላችሁ ወገኖቼ አሁንም እለት ለእያንዳንዳችን ያስፈልገናል። የልሳን ስጦታ፣ በልሳን መጸለይ ራስን ያንጻል። ልሳን ወገኖቼ እኔ በጣም አንዳንድ ነገሮችን ሚስ አንደርስታንድ የምናረጋቸው በእድገቶቻችን ምናምን አለ። በጣም አስፈላጊ ነገር ነው። እኔ ራሴን ምስክርነት ልንገራችሁ እንድትጠይቁ። ምናልባት ልሳን ያልተቀበላችሁ እውነተኛ እግዚአብሔርን ልሳንን ነው ጸልዬ ወደ አገልግሎት ጌታ እንዳገለግለው ጌታ ሲጠራኝ የመጀመሪያ የጠየቅኩት እሱን ነው። በቃ በመንፈስ ቅዱስ መሞላት አለብኝ። ስንድና ያለው አለ፣ ይዳንበት አለ። ግን እንደገና ሙላቱ ያስፈልገኛል ያለ ኃይል ስለማይሆን በዚህ ውስጥ እግዚአብሔርን በመጸልይበት ውስጥ ነው መንፈስ ቅዱስንም ጌታ የሞላኝ እና በግል ልጅ ጭነት ውስጥ አይደለም ጌታ መንፈስ ቅዱስ የሞላኝ። በዛ ውስጥ ጌታ በልሳን ሞላኝ በራሴ። ከዛ በኋላ ግን በሆስፒታል ያው ማራናታን ታውቁ የተወሰናችሁ አላችሁ። በታመመችበት በዛ ወቅት ላይ ልክ ከሆስፒታል ዲያግኖስ ተደርጋ በሽታዋ ከታወቀ በኋላ ማራናታ ማለት ልጄ ናት፣ የትንሽ ሁለተኛ ልጃችን ናት። የኔና የባለቤቴ ታማ ነበረ። የብሬን ቲዩመር የነበረባት ልጅ ናትና እሱ የ1 አመት ሳይሞላት ነው ዲያግኖስ የተደረገችው። ልክ እሱ ዲያግኖስ ተደርጋ እሱን ሰምቼ እዛ አላድርም ብያቸው ወደ ቤት መጥቼ ለሊት የዛ ለሊት ከዛ ለሊት በፊት ፓስተር መጥቶ ጸልየናልና በጣም ብዙ እግዚአብሔር ድምጽ በዛ ውስጥ ያልፍ ነበር። ለሊት 3 o'clock ላይ ጌታ ቀሰቀሰኝ። ከዛ ተነሳው አጠባዋት አደረኳትና ከዛ ለጸሎት ነበር እንትን ያለኝ። ያው ብዙም አልተኛውም በዛ መንፈስ የሰማሁት ከባድ ነገር ስለነበር ከዛ ወረድኩና እየጸለይኩ እማላቀው ልሳን ሌላ ማላቀው ልሳን ወገኖቼ አላቀውም ከዛ በፊት እና ደግሞ ዝማሬ ነው እና ሞላ ውስጤ ይላልው። ከዛ አልተቋረጠም ነጋ በዛው እና ልጄን ትምህርት ቤት ልሸኘው ወደ ሆስፒታል እንሄዳለን ከሷ ጋር። ያ ነገር ካለፈ በኋላ ወገኖቼ ሰራዊት ነው የሆንኩት ብቻዬን። ሊሊዬ ምስክር ብትሆን ታቅ ነበር። እሷን በስልክ አውርቻት አንቺ ልጅ ብቻሽን ነሽ ወይስ ከሰው ጋር ያለሽ ነው የምትመስለው? እውነት ነው ሰራዊት ውስጤ እንደ ሰራዊት ሲንቀሳቀስ ያ መንፈስ እና ልሳኑን እየዘመርኩ እየጸለይኩ ልብሱን ሳለብሰው እማማ ምንድነው የምትይው አለኝ። ልሳን ስጸልይ ያውቃል። ይሄን ግን እና ፈለገው በቃ ትንሽ ልጅ ነው እንግዲህ የ4 አመት ፈለገው
ያንን ግን እኔን አቆመኝ አጸናኝ እና ፑሽቸር እየነዳ ወደ ሆስፒታል ሲሄድ ይሄው እግዚአብሔር ምስክሬ ነው ለክብሩ ነው መሰክር በዚህ ጋርና በዚህ ጋር የሆነ ሌላ ያጀበኝ ሰራዊት ያለን ይመስል እንዲህ ይሄድኩ ማለት ነው በእውነት ነው ምላችሁ ብቻዬን ነበርኩኝ ልጄን ያችን ልጅ ይዤ ነው ወደ ሆስፒታል ምገፈው ማንንም ሰው አጠገብ ያልነበር ግን ግራ ገብቶኝ እንዲያ ያለው አይታይም በስጋ ግን ሰራዊት ውስጤ ነው ያ መንፈስ ቅዱስ ውስጤ ሊቋረጥ አልቻለም ይል ነበር ወገኖቼ ማነጽ ብቻ አይደለም ይሄ ውሃ የሆንበትን ነገር አርጎ የሚያቆም የእግዚአብሔር ኃይል ያልፋል ስለዚህ ተጠሙት ያልተጠማ አይጠጣም መንፈስ ቃሉን መራብ እንደሚያስፈልገን ስንራበው መብላት እንደምንችል መንፈሱን ደግሞ ዛሬ እስቲ ተጠሙት ታስፈልገኛል መንፈስ ቅዱስ የትንሳኤው ፋይዳ ነው የክርስቶስ ኢየሱስ የማራጉ ፋይዳ ነው የሚጠቅመን ነው ለተመረጡት አይደለም መንፈስ በስጋ ለባሽ ሁሉ ላይ ነው የሚለው እግዚአብሔር ቃል ማንንም ማስተማሪያ አስፈልግም ይላል እግዚአብሔር ቃል ሲናገር ቃሉ ይገልጥላቸዋል ስለዚህ ተጠሙት ወገኖቼ ታስፈልገኛል መንፈስ ቅዱስ ወገኖቼ የመንፈስ ቅዱስ በውስጣችን መኖር ኢየሱስ ክርስቶስ ስለመኖሩ ማረጋገጫም ነው ነፍሳችን ስለመዳን ምክንያቱም ማህተም ነው ብለናል የርስታችን መያዣ ነው ነገ የምንገባው ኮራ ብለን ይዘንበት የምንሄደው ነገር ነው የተሰጠን ነው አላ መንፈሱ እንታይበታል ማደሪያ ሆነናልና የመንፈስ ቅዱስ ከኛ ጋር ግን መኖሩን የምናውቀው ተአምራትና ድንቅ መደረጉ ብቻ አይደለም ፍሬ አለው ይቅር ማለት አቃተን ሰውን መውደድ አቃተን ትግስት አቃተን ትግስተኝነት አቃተኛ የመንፈስ ፍሬዎች አሉ አይደለ መገለጫው ያ ነገር በውስጣችን የሚሆን የሚያድግ የሚበዛ ከሆነ መንፈስ ቅዱስ አለ ማለት ነው በስራ ላይ ነው ያ ካቃተን ይቅር ማለት እዳ የሆነብን ካለ ከህት ከወንድሜ ጋር ማገልገል መውጣት መግባት ዳገት ከሆነብኝ ያስፈልገኛል የለህም ታስፈልገኛል በውስጤ ልትሞላ ያስፈልገኛል ጸልዩ ወገኖቼ ሁላችንም በጸሎት መንፈስ እንሆንና እንጸልይ ሃሌሉያ ያልተጠማ አይጠጣም